አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ሙስሊም ሆናችሁ ከደረሳችሁ ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ እና ሪፖስት ማድረጋችሁን እንዳረሱ። ረመዳን ሊገባ እንግዲህ በጣም ጥቂት ቀናቶች፣ አንድ ወይም ሁለት ቀናቶች ናቸው የቀሩት። በዚህ ቀናቶች ውስጥ እንግዲህ ትልቅ የኸይር ስራ ላሰራችሁ ነው ወይም ደግሞ ትልቅ አጅር የምታገኙበት። ዛሬ እንግዲህ የምንገኘው አሸዋ ሰፈር ኢብኑ መስዑድ መስጊድ ነው። በእናንተ ድጋፍ እንግዲህ ይሄ መስጊድ አልহামዱሊላህ እዚህ ደረጃ ደርሷል። አሁን ላይ ደግሞ ይሄ መስጊድ የሚያስፈልገው ልክ ውስጡን እንደምታዩት እንግዲህ የመስገጃ ሩም ያስፈልገዋል። ምንም አይነት ሩም የለም። ልክ ቪዲዮ ላይ እንደምታዩት ትናንሽዬ ምንጣፍና ሩሚ ገጣጥሞ ነው እየሰገዳሉት። እዚህ መስጊድ ላይ ደግሞ ትላልቅ ሰዎች መጥተው ስለሚሰግዱ እዚህ ሸክላ ላይ ለመስገድ በጣም ይከብዳቸዋል። ስለዚህ ይሄንን ቪዲዮ የምታዩ ሙስሊም ወንድም እህቶቻችን በሙሉና እኛን ማገዝ የሚችሉ ሰዎች በሙሉ ይሄ መስጊድ እንግዲህ አጠቃላይ ስፋቱ 400 ካሬ ነው። ውስጡ አንዱ ካሬ ከ5000 ብር በላይ ነው። ይሄንን ማድረግ የምትችሉ ሰዎች ካላችሁ የመስጊዱን አካውንት ስክሪኑ ስር አስቀምጬላችኋለሁ። የቻላችሁትን ማስገባት ትችላላችሁ። ለዚህ መስጊድ አንድ ሰው አንድ ካሬ ከገዛ 400 ሰው ደግሞ ይሄንን ሙሉ መስጊድ መሸፈን የሚችል ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።